መኪና መንዳት ወንጀል የሆነባት ከተማ። በኢድራ ምን ሀብታም ቢሆኑ እንኳንና መኪና ሳይክል ገዝተው መጋለብ አይችሉም። የመጋለብ ፍላጎቱን ግን አህያ፣ ፈረስና በቅሎ በመጋለብ መወጣት ይችላሉ። በኢድራ ልክ እንደ ጥንቱ የትራንስፖርት አገልግሎት የሚሰጠው በጋማ ከብቶች ብቻ ነው። ኋላ ቀር የድሆች መንደር እንዳይሏት እነዚህን የመሳሰሉ ዘመናዊና ቅንጡ የሀብታም ጀልባዎች በረንዳዋ ላይ ደርድራ ታስደምሞታለች። ከተማዋ የመኪና ትራንስፖርት የማትጠቀመው አንድም በጂኦግራፊያዊ አቀማመጧ፣ በዋናነት ግን ጥንታዊውን ባህሏን ጠብቃ ለማቆየት ስትል ነው። 64 ስኩዌር ኪሎ ሜትር የምትሰፋው ኢድራ 2000 ነዋሪዎች አሏት። የነዋሪዎቿ ቁጥር ማነስ፣ የድምፅና የአየር ብክለት የሚፈጥሩ የሞተር ትራንስፖርቶች አለመኖር ለፈጠራ ሥራ ጸጥ ያለ ሰላማዊ መንደር በእግር በፈረስ ለሚያስሱት ዓለም አቀፍ ሙዚቀኞች፣ ደራሲዎችና ሰዓሊዎች ተመራጭ መዳረሻ አድርጓታል። ኢካሪያ ዓለማችን ላይ ሰማያዊ ቀጠና በሚባል ከሚታወቁ 5 ቦታዎች አንዷ ናት። ደሴት ስትሆን ልዩ መታወቂያዋ ነዋሪዎቿ የሞት ጥሪ የሚደርሳቸው ከሌሎቻችን እጅግ ዘግይቶ መሆኑ ነው። የኢካሪያ ነዋሪዎች በ90 ዓመታቸው ከሞቱ ዕድሜን ሳይጠግበው በአጭሩ ተቀጨን የሚባሉት። አብዛኞቹ ነዋሪዎቿ ከ100 ዓመት በላይ ምድር ላይ ኖረዋል። 100ኛ ዓመታቸውን የሚያከብሩት ግን እንደ ሌላው የዓለም ዜጎች አልጋ ላይ ወይም ዊልቸር ላይ ሆነው አይደለም። ረጅም የእግር ጉዞ ማድረግ፣ የጓሮ አትክልት መንከባከብ፣ ፓሪ አዘጋጅቶ መደነስ የ100 ዓመት አዛውንቶች በኢካሪያ በብዛት የሚከውኗቸው ተግባራት ናቸው። 100 ዓመት ያለፋቸው አብዛኞቹ አዛውንቶች በቀን ቢያንስ ለ2 ሰዓት የእግር ጉዞ ያደርጋሉ። ሁሌ እኩለ ቀን ሲሆን ለድርድር የማይቀርብ ቀጠሮ አላቸው ከእንቅልፍ ጋር። በእኩለ ቀን አጭር እንቅልፍ መተኛት በፍጹም የማይዘሉት ልማድ ነው። እስካሁን በመጣንበት ጎዳና አንድም ሰው አላዩም። የት ሄደው ይመስሎታል? እንቅልፍ ላይ ናቸው። ጥድፍ ጥድፍ ሲሉባቸው አይወዱም። ተፈጥሯዊ አመጋገብ ሥርዓትን ይከተላሉ። ማርና ወተት ያዘወትራሉ። ምግባቸው በወይራ ዘይት ነው የሚበስለው። ማኅበራዊ ግንኙነታቸው እጅግ የተጠናከረ ነው። ሲመሽ ሰብሰብ ብሎ መብላት ወይንም መጎንጨትና ሙዚቃ ከፍቶ መደነስ ነፍሳቸው ነው። ከሌላው የአውሮፓ ክፍል በተለየ ሐዘን፣ ደስታና ሃይማኖታዊ በዓላት የጋራ ናቸው። ታላላቆች ይከበራሉ። ይህ የአኗኗር ሥርዓታቸው ረጅም ዕድሜ መኖራቸው ሚስጥር እንደሆነ ይነገራል።